ሞኝ ሰው ብዙ እድል ያገኘ ብዙ መልካም ነገሮች የገጠሙት ነገር ግን አጠቃቀሙን ባለማወቁ ብቻ ሁልጊዜ በነበረበት ይረግጣል። የማደግና የመለወጥ እድሎች ባለመንካቱ ብቻ ያመልጡታል። አለማወቅን ማወቅ ከእውቀቶች ሁሉ ታላቅ እውቀት ነው ይለናል ሶክራተስ። ዛሬ ራሳችሁን እንድትመረምሩና አካሄዳችሁን እንድትቀይሩ ሞኝ ሰዎች በቀላሉ የሚለዩባቸውን 10 ባህሪያት እነግራችኋለሁ። አንደኛው፣ የማያውቁትን ሰው በቀላሉ ያምናል። ሞኝ ሰው ቶሎ የማመን ችግር አለበት። ጥቂት የሚወደውን ነገር የሚያወራለትን ሰው ሁሉ መልካም ነው ብሎ ልቡን ይሰጣል። ሰው ከጀርባው ምን አይነት ዓላማ ይዞ እንደሚመጣ ስለማያስተውል ቶሎ ይከዳል፣ ቶሎ ይጎዳል። ሁለተኛ፣ አውቃለሁ ባይነት። ሞኝ ሰዎች ለመማር ዝግጁ አይደሉም። ስለ ሁሉም ነገር እንደሚያውቁና እንደነሱ አዋቂ የሌለ ይመስላቸዋል። ቢሆኑ እንኳን እውቀታቸው ከዓለም እውቀት አንጻር 0.001 መሆኑን አይረዱም። ብልህ ግን ሁሌም ለመማር ይተጋል። ሶስተኛ፣ ፈጣን ለውጥን ይፈልጋል። ሞኝ ሰው ትዕግስት የለውም። ዛሬ ተክሎ ዛሬ እንዲበቅል ይጠብቃል። መቶ ጊዜ ተመቶ ያልወደቀ ዛፍ በመቶኛው ምት ሲወድቅ፣ ሞኝ ሰው የሚታየው መቶኛው ምት ብቻ ነው። ጽናትና ትዕግስት የብልሆች እንጂ የሞኞች ባህሪ አይደለም። አራተኛ፣ ለጊዜ ዋጋ አይሰጥም። ጊዜ ሕይወት መሆኑን አይረዳም። በጎልማሳነቱ ጊዜውን በማይጠቅም የሶሻል ሚዲያ ወሬና በከንቱ ነገሮች ያባክናል። ጊዜ የበረረ ነው፣ አብራሪው ግን እናንተ ናችሁ። ሞኝ አትሁኑ። ጊዜያችሁን ለቁም ነገር ተጠቀሙበት። አምስተኛ፣ ከሚሰራው በላይ ያወራል። ስለ ትልቅ ህልሞች ያወራል እንጂ ወደ መሬት የወረደ እርምጃ አይወስድም። ዝምታ ትልቅ የኃይል ምንጭ መሆኑን አይረዳም። አእምሮህ ያቀድከውን ነገር ለሰው ስትናገር እንደ ተከናወነ አድርጎ ስለሚቆጥረው ለማድረግ ያለህን ጉልበት ያጠፋብሃል። በዝምታ ስራ። ስድስተኛ፣ ለውጥን ይፈራል። ከእድገት ይልቅ ምቾትን ይመርጣል። ሞኝ ሰው ከራሱ ስህተት አይማርም። ተመሳሳይ ስህተት ይደጋግማል። እድገት የሚመጣው ከምቾት ቀጠና በመውጣት ብቻ ነው። ሰባተኛ፣ ለሁሉም ነገር ሌሎችን ተጠያቂ ያደርጋል። ኃላፊነት መውሰድ አይችልም። ለጥፋቱ ይቅርታ ከመጠየቅ ይልቅ ቤተሰብን፣
ጓደኛን ወይም ሀገርን እንደ ሰበብ ይደረድራል። የሕይወት ብቸኛ ተጠያቂ አንተ መሆንን ካላመንክ መቼም አትለወጥም። 8ኛ የተቀመጠ ግብና የተጻፈ ዕቅድ የለውም። ሞኝ ሰው ግር ባለበት የሚሄድ ነው። የራሱ ዓላማ የሌለው ሰው በሌሎች ሰዎች ጊዜ ቀጠሮና ግድ ስር የታሰረ ባሪያ ነው። መድረሻህን ካላወቅ በየደረስክበት ሁሉ ደረስኩ ትላለህ። 9ኛ ያለልክ በመናደድ ይታወቃል። ለቁጣ ቅርብ ነው፣ ነገሮችን አያመዛዝንም። ቶሎ መበሳጨት የትዕግስት ማጣት ነው፣ የሞኝነት ምልክት ነው። 10ኛው ጓደኛና ጠላትን አለመለየት። እውነተኛ ጓደኛ ሁልጊዜ የሚስማማ ሳይሆን የሚጎዳ ነገር ስታደርግ ተው ብሎ የሚጣላ ነው። ሞኝ ሰው ግን የሚመክሩትን አድርጎ ከሚበዘብዙትና አብረውት ከሚጠፉት ጋር ጊዜውን ያሳልፋል። እነዚህ 10 ባህሪያት የሞኝ ሰው መለያዎች ናቸው። ራሳችሁን መርምሩ። ከነዚህ ውስጥ አንዱ ካለባችሁ አሁን ቁሙና ራሳችሁን አርሙ። ብልህነት የሚጀምረው ስህተትን በማወቅ ነው። ራሳችሁን ለውጡ ብለው